አንድ ጊዜ ምግብ ሲሰራ ጎበዝ የሆነ በሼፍነቱ የሚታወቅ አንድ ሰሃባ ወደ መልእክተኛው አለይሂ ሰላቱ ሰላም ጋር መጣና ያ ረሱላህ ዛሬ ለርሶ ምርጥ ምለው ምግብ አዘጋጅቻለሁና እንድትታደሙልኝ እፈልጋለሁ አላቸው። መልእክተኛውም ሰው አክባሪ ናቸው። ተነሱ ዞር አሉና ግን እሱ አሳሉት። አይሻ ከኔ ጋር ተጠርታለች ወይስ? አይ ለሷ እንኳን ምንም አላዘጋጀሁም አለ። እንደዛ ከሆነ እኔ የምመጣ አይደለሁም አልመጣም አሉና ቁጭ አሉ። በተመሳሳይ ሌላ ቀንም ይኸው ሰሃባ ምርጥ ምለው ምግብ አዘጋጅቻለሁና እንድትመጡልኝ እፈልጋለሁ አላቸው። አሁንም ደግሞ አይሻ አሳሉት። እሱም ያ ረሱላህ እሷንም ጭምር ሲል መለሰ። እንደዛ ከሆነ እመጣለሁ አሉና የአይሻን እጅ ይዘው አብረው ታደሙ። ከታሪኩ ከመልእክተኛው አለይሂ ሰላቱ ሰላም ፈለግ ምን ተማራችሁ?